ሁልጊዜ ፉከራው፣ ሁልጊዜ ዛቻው፣ ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን፣ ሊያስተምሩበት ይሆን፣ ሊያቆርቡበት ይሆን አይገባኝም። ለፍተው ወጥተው ወርደው በላባቸው ያፈሩትን አጋዥ የሌላቸውን ደጋፊ የሌላቸውን ገዳሙን አራቁተዋል፣ አዝመራቸውን ወስደውባቸዋል። አንዳንድ ጊዜ ሰው ጠላት በሆነ ነገር ይገላል፣ ገሎ ትቶ ይሄዳል። አስከሬናቸው እንኳን በእውነቱ ለመናገር ተለቃቅሞ እንዲቀበር ነው የሆነ። መሳሪያ ያዘ ሰው መሳሪያ ከያዘ ሰው ጋር እንኳን ሰው ቢታገል ተኩሶብኝ ነው ምናምን ይባላል። መስቀል ከያዘ ይሄንን ከያዘ መቁጠሪያ ከያዘ ቆብ ካደረገ ቀሚስ ከለበሰ ከደካማ በጣም ከመገደላቸውም በላይ ደግሞ የሚቆጨውና የሚጸጽተው የሚያንገበግበው ደግሞ ልክ እንደ ክፉ ሰሪ እንደ ክፉ አድራጊ እንደ ወንጀለኛ በጥይት ተደብድበው የጥይት ወንፈል ያለባቸው ይመስል ሰው ባይሰማኝ ባለስልጣኖች ባይሰሙኝ ይግባይ ለክርስቶስ ስላለሁኝ ይላሉ። እኛ ይግባይ ለክርስቶስ ከማለት በስተቀር ቅድመ ማስጠንቀቂያውንም እኮ ሁል ጊዜ ደወል እንደውላለን እኮ አቤቱታውን ያላቀረብንበት ከመንግስት ጋር ያልተነጋገርንበት ያልተወያየንበት መድረክ የለም። ነገር ግን ከተናገርናቸው ነገሮች ሁሉ አንዱም ተፈጻሚ አይደለም። በተናገርን ሰዓት በተናገርን ቁጥር ግን እንደለም የሚይዛቸው አካላት ያሉ ይመስለኛል። በተናገርን ቁጥር የሚበሳጩ ሰዎችም ያሉ ይመስለኛል። ይሄ ገዳም እንዲህ ያለ ጥቃት ሊደርስበት እንዲህ አዳን ነው ሲባል ሰምተን አናውቅም። ይሄ ገዳም በእንዲህ ያለ ጥቃት እንዲሆነ ሲባል ነው የምንሰማው። ስለዚህ ምንድነው ችግሩ? መፍትሄው ምንድነው የሚለውን ነገር እኮ በተለያየ ሚዲያ የምንጮኸው እኮ ሰሚ ስለጠፋና ጆሮ ዳባ ለበስ ስለተባለ ነው። ምን አሁን ያልገባኝ ነገር ዝምታው ምንድነው? ዝምታው ነገ እያንዳንዳችንን መጥቶ ሲገለን ነው? ዝምታው ነገ እያንዳንዳችን ከየቤታችን አውጥቶ ሲያርደን ነው? ገዳም ያልፈራ የተከበረውን ገዳም ያልፈራ እንዴት መስሪያ ቤቱን እንዴት ይፈራዋል? እንዴት በመንገድ ላይ እንዴት ይፈራል? ብዙ ያላቀረብንላቸው ብዙ ያልተናገርንላቸው ብዙ ያልጮህንላቸው እኮ አሁንም ገዳማያን አሉ እኮ እየተሰቃዩ ያሉ። ማወቁን እኮ እናውቃለን። ያው ብንናገር እናልቃለን የሚል አባባል ስላለ ነው እንጂ